ያደረገውን ጨዋታ የአፍሪካ ዋንጫ ቅድመ ማጣሪያ ነው 3-0 ማሸነፉን የኢትዮጵያ እግር ኳስ ፌዴሬሽን በቴሌግራም ቻናሉ ላይ አሳውቋል። ጨዋታው ተጠናቋል። ሳኦቶሜ 3-0 ተሸንፋለች። የመልሱ ጨዋታ ማክሰኞ ድሬዳዋ ላይ ይደረጋል። ሶስቱን ጎሎች ያስቆጠሩት ደግሞ 27ኛው ደቂቃ ላይ ከነአን ማርክነ፣ 31ኛው ደቂቃ ላይ አቤል ያለው፣ 78ኛው ደቂቃ ላይ እንዲሁ አቤል ያለው ነው። ሶስቱን ጎሎች ጨዋታው የተከናወነው በሞሮኮ ስታድ ኤልአብዲ ስቴዲየም ነበረ። አውቃለሁ ጠንቅቄ ስለ ሀገር ፍቅር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኢትዮጵያ ሀገሬ ኩሪ በልጆችሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ በካምቦሎጆ ላይ ስምሽ ገነነልሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ቢቡን ካታንጋ ቸብ ቸብ ዳፍትራክ ጥላፎቅ ቸብ ቸብ በአንድ ድምፅ አንድ ላይ ቸብ ቸብ በዝማሬ ይድመቅ ቸብ ቸብ